ከናት ኪስ ተወስዶ ጫት ተቀሙ አይታደርም የዘመድ ብር ከአሜሪካ ይጠብቁ የሚያምሩ ወጣቶች ያለ ስራ እነሱን ከማየት ሱስ ውስጥ ከማየት በላይ ለዚህ ኡማ የወደፊት አደጋ የለም ወጣቱ በላቡ እንዲያድር በተስፋ የሚቆረጥ ነገር እንደሌለ እንዲያቅ ልናስታውሰው ግድ ይለናል እስልምና እንደምታውቁት ስራን የቀደሰ ሃይማኖት ነው ሰርቶ ማደርን እንደ ዒባዳ የጻፈ ዲን ነው እስልምና ማለት ነብዩ አለይሂ ሰላቱ ወሰለም አንድ ሰው ጣፋጭ ምግብ ጥሩ ምግብ አይመገብም ከእጁ የሰራው ቢሆን እንጂ ይላል ሚቅዳም ባወሩት ሐዲስ ላይ ቡኻሪ በተዘገበው ما أكل أحد طعاما قط خيرا إلا من عمل يديه عند سوق ጥሩ ምግብ አልተመገበም በላቡ የበላው ቢሆን እንጂ ሰርተህ ውጤታማ ሆነ ባቅምህ በተሰማራህበት የትኛውም ዘርፍ እሱን እንደመብላት የሚያስደስት ነገር የለም ነብዩላህ ዳውድም አሉ ነብዩ አለይሂ ሰላቱ ሰላም አስከትለው እዚሁ ንግግራቸው ላይ ከጁ ነበር የሚበላው ሰርቶ ነብይ ነው ንጉስ ነው ዳውድ ማለት ግን አላህ ብረትን አግርቶለት ነበር ያጣጥፈው ይቀጥለው ነበር የጦር ማከላከያ ለምዶችን ይሰራ ነበር صنعة لبوس لكم وألنا له الحديد ችሎታ ነበረው ብረትን አቅልጦ የመስራት ከዛ ይመገብ ነበር ሙስሊም ላይ በተዘገበው አቡ ሁረይራ ባስተላለፉት ነብዩላህ ዘከሪያ ታላቁ የአላህ ነብይ አናጺ ነበር ይላሉ ነብዩ አለይሂ ሰላቱ ወሰለም ما من نبي إلا ورع الغنم ምንም ነብይ አላህ አላከም ከብት የጠበቀ ቢሆን እንጂ ሰርተው ያድሩ ነበር ነብያቶቹ ለዛ ነው ለተከታዮቻቸው እኛ ምን ክፍያ ጠየቅናችሁ እንደሚሉ ክፍያ አልፈለጉ አጀራቸው ከአላህ ነው ዱንያን ሰርተው ያድራሉ ዲኑን በነፃ ያከፋፍላሉ እስልምና ስራን ትልቅ ቦታ የሰጠ ሃይማኖት ቁርአን ላይ ሱረቱ ሙዘሚል ላይ አንድ ነገር እናገኛለን መሳ ለመሳ ሁለት ትላልቅ ዒባዳዎችን አላህ ጠርቷል ወአኸሩነ يضربون في الارض يبتغون من فضل الله وآخرون يقاتلون في سبيل الله አላህ ሁለቱን መሳ ለመሳ ጠራቸው ከፈሎቹ አሉ በምድር ተበትነው የአላህን ሪዝቅ ለመፈለግ በንግድ የወጡ ሌሎቹ ደግሞ አሉ በአላህ መንገድ ትግል ለማድረግ የወጡ ሁለቱን እኩል መጥራቱ ይላሉ ሙፈሲሮቹ ለመነገድ ከጂሃድ ጋር ማቀራረቡ እስልምና ለንግድ ለስራ የሰጠውን ቦታ እናያለን የአላህ ምርጥ ባሮች የሚገኙት የሥራ ሜዳው ላይ ነው ሪጃል አላቸዋል የኔ ጀግኖች ባሮች እነዚህ ናቸው